ጳጉሜ 5 ቀን 1952 ዓ.ም የሮም ምሽት በስፖርት ወዳጆች ደምቋል። በዚህ ምሽት በ42 ኪሎ ሜትር የማራቶን ውድድር ላይ ለመሳተፍ ከዓለም ዙሪያ የተሰበሰቡት 69 ምርጥ አትሌቶች በፒያሳ ዴል ካምፖዲሊዮ አደባባይ በመነሻ መስመር ላይ ቆመዋል። ሁሉም በዘመኑ ዘመናዊ በሚባሉ የስፖርት ጫማዎችን ተጫምተው ተዘጋጅተዋል። ነገር ግን ከተወዳዳሪዎቹ መካከል አንዱ በባዶ እግሩ ቆሟል። በወቅቱ የነበሩት አውሮፓውያን ጋዜጠኞች በንቀትና በግርምት ይመለከቱት ነበር። ነገር ግን ከ2 ሰዓት ከ15 ደቂቃ በኋላ ያ በባዶ እግሩ የሮጠው ያልታወቀ ኢትዮጵያዊ የሮምን አደባባዮች አልፎ የፍጻሜውን መስመር በመጀመሪያነት ሲያቋርጥ የዓለም ኦሎምፒክ ታሪክ ለዘላለም የሚቀየር አዲስ ምዕራፍ ጻፈ። እንኳን ወደ ዓለም ታሪክ ማህደር በሰላም መጣችሁ። በዚህ ቻናል የዓለማችንን የወደፊት ዕጣ ፈንታ የለወጡ ታላላቅ ክስተቶችን፣ የመንግስታትን መነሳትና መውደቅ እንዲሁም በታሪክ ገጽ ላይ አሻራቸውን ጥለው ያለፉ ሰዎችን ታሪክ እንቃኛለን። ከ2 ዓመታት ቆይታ በኋላ ዛሬ ተመልሻለሁ። ከእንግዲህ በየሳምንቱ ማክሰኞና ሐሙስ አዳዲስ ቪዲዮዎችን ይዤላችሁ የምቀርብ ይሆናል። እነዚህ ቪዲዮዎች እንዳያመልጧችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቪዲዮንም ከወደዳችሁት ላይክ ያድርጉ። አሁን ወደዚህ ታላቅ ጀግና ታሪክ እንለፍ። የአበበ ቢቂላ ታሪክ የሚጀምረው ነሐሴ 30 ቀን 1925 ዓ.ም ነው። የሚገርመው ነገር አበበ በተወለደበት በዚሁ ዕለት በሎስ አንጀለስ የኦሎምፒክ ማራቶን ውድድር እየተካሄደ ነበር። አበበ የተወለደው ከአዲስ አበባ በስተሰሜን 130 ኪሎ ሜትር ርቀት ላይ በሚገኘው የሸዋ ክፍለ ሀገር ጃቶ በተባለች የገጠር መንደር ውስጥ ነበር። አባቱ አቶ ቢቂላ ደምሴ ሲሆኑ እናቱ ደግሞ ወይዘሮ ውድነሽ መንበሩ ይባሉ ነበር። አበበ ባደገበት የገጠር መንደር እስከ 12 ዓመቱ የቄስ ትምህርት ቤት እየተከታተለ ከብቶችን ይጠብቅና በባዶ እግሩ በየቀኑ በኪሎ ሜትሮች የሚቆጠሩ ኮረብታዎችን ያቋርጥ ነበር። በተጨማሪም ባህላዊ የገና ጨዋታ ይጫወት ነበር። በ1944 ዓ.ም በ20 ዓመቱ የራሱን ህይወት ለመቀየር ወደ አዲስ አበባ በመምጣት የግርማዊ ቀዳማዊ አፄ ኃይለ ሥላሴን የክብር ዘበኛ ጦርን ተቀላቀለ። በ1952 ዓ.ም ወደ ሮም ኦሎምፒክ ከመሄዱ ጥቂት ወራት በፊት አበበ ቢቂላ ከወይዘሮ የውብዳረግ ወልደ ጊዮርጊስ ጋር የጋብቻ ስነ ስርዓቱን ፈጸመ። ምንም እንኳን ትዳራቸው በእናቱ አዘጋጅነት የተፈጸመ ቢሆንም እስከ ህይወቱ ፍጻሜ ድረስ የሚዋደዱና የሚተሳሰቡ የትዳር አጋሮች ሆነው ኖረዋል። በዚሁ ወታደራዊ ካምፕ ውስጥ ነበር የአበበን ህይወት ሙሉ ለሙሉ የለወጠው አጋጣሚ የተከሰተው። በ1948 ዓ.ም በወታደራዊ የስፖርት ውድድር ላይ የኢትዮጵያ መንግስት የጋበዘው ስዊድናዊ አሰልጣኝ ኦኒ ኒስካነን የአበበን ልዩ ተፈጥሯዊ ስጦታ አስተዋለ። ኒስካነን አበበን በከፍተኛ ሳይንሳዊና ወታደራዊ ስነ ስርዓት ማሰልጠን ጀመረ። አበበ በየቀኑ ከአዲስ አበባ እስከ ደብረ ዘይት ወይም ቢሾፍቱ ያለውን የ40 ኪሎ ሜትር ተራራማ መንገድ ይሮጥ ነበር። ወደ 1952ቱ የሮም ኦሎምፒክ ስንመጣ የኢትዮጵያ ኦሎምፒክ ቡድን ወደ ጣሊያን ለማቅናት ሲዘጋጅ አበበ ቢቂላ የመጀመሪያው ተወዳዳሪ አልነበረም። ዋና ተወዳዳሪ ታዋቂው አትሌት ዋሚ ቢራቱ በድንገት በመታመሙ ምክንያት ከውድድሩ በመቅረቱ ለተጠባባቂነት የተያዘው አበበ ቢቂላ በመጨረሻ ሰዓት ወደ ቡድኑ እንዲካተት ተደረገ። አበበና አሰልጣኙ ኒስካነን ሮም ከተማ ሲደርሱ ግን ሌላ ትልቅ ችግር ገጠማቸው። የውድድሩ ስፖንሰር አዲዳስ ለአትሌቶች ያቀረባቸው የስፖርት ጫማዎች ለአበበ እግር የሚሆን ትክክለኛ መጠን ያለው ጫማ አልነበረም። ያሉት ጥቂት ጫማዎች ሁሉ እግሩን ያስጨንቁትና ያቆስሉት ነበር። ውድድሩ ሊጀመር ጥቂት ሰዓታት ሲቀሩት አበበ ለአሰልጣኙ ኒስካነን በልምምዴ ወቅት በኢትዮጵያ ተራሮች ላይ በባዶ እግሬ እንደሮጥኩት ሁሉ እዚህም በባዶ እግሬ እሮጣለሁ አለው። አሰልጣኝ ኒስካነንም በአበበ የእግር ጥንካሬ ስላመነ ተስማማ። ይህ ውሳኔ ግን በሮም አደባባይ ለነበሩት አውሮፓውያን ጋዜጠኞች የግራ መጋባት ምንጭ ሆነ።
ጳጉሜ 5 ቀን 1952 ዓ.ም ምሽት 11 ሰዓት ከ30 ውድድሩ የተካሄደው ምሽት ነበር። 69 አትሌቶች በፒያሳ ዴል ካምፖዲሊዮ በመነሻ መስመር ላይ ቆመዋል። ሽጉጡ ተተኮሰ። ውድድሩ ተጀመረ። አበበ ቢቂላም በባዶ እግሩ በሮም ሸካራ የድንጋይ ጎዳናዎችና በታሪካዊው የአፒየን መንገድ ላይ መገስገስ ጀመረ። አሰልጣኙ ኒስካነን ከውድድሩ በፊት ላበበ ዋና ተፎካካሪ ቁጥር 26 የለበሰው የሞሮኮ አትሌት ነው ብሎት ነበር። ነገር ግን የሞሮኮ አትሌት ራዲ ቤን አብዱል ሰላም በውድድሩ ቀን የለበሰው ቁጥር 185 ነበር። በመሆኑም አበበ ከጎኑ አብሮት የሚሮጠው አትሌት ዋና ተፎካካሪ መሆኑን ሳያውቅ ሁለቱ አትሌቶች ለብዙ ኪሎ ሜትሮች ጎን ለጎን ተፋጠው ሮጡ። ውድድሩ 35ኛ ኪሎ ሜትር ላይ ሲደርስ መንገዱ በ1929 ዓ.ም በፋሺስት ጣሊያን ተወስዶ በሮም አደባባይ ላይ ቆሞ የነበረው ታሪካዊው የአክሱም ሐውልት አጠገብ አለፈ። አበበ ቢቂላ ይህንን የሀገሩን ቅርጽ የሆነውን ምልክት በሮም አደባባይ ላይ ሲመለከት በደም ውስጥ ልዩ የሀገር ፍቅርና የጽናት ወላፈን ተቀሰቀሰ። የፍጻሜው መስመር 500 ሜትር ሲቀረው አበበ የመጨረሻውን ከፍተኛ ፍጥነት ጨመረ። የሞሮኮ ተወዳዳሪ የአበበን ፈጣን እርምጃ መከተል አልቻለም። አበበ ቢቂላ በባዶ እግሩ የፍጻሜውን መስመር በመጀመሪያነት ተቆጣጠረ። ሰዓቱ ሲመዘገብ በ2 ሰዓት 15 ደቂቃ ከ16 ሰከንድ በማሻሻል አዲስ የዓለም ታሪክ ጻፈ። አበበ ቢቂላ ለአፍሪካ የመጀመሪያውን የኦሎምፒክ ወርቅ ሜዳሊያ አስገኘ። ሌሎች አትሌቶች በከፍተኛ ድካም መሬት ላይ ሲወድቁ፣ አበበ ቢቂላ ግን የፍጻሜውን መስመር ካቋረጠ በኋላ የሰውነት ማሟሟቂያ ልምምዶችን መስራት ጀመረ። አንድ የውጭ ጋዜጠኛ ለመሆኑ በባዶ እግር ለመሮጥ ለምን ወሰንክ ብሎ ሲጠይቀው አበበ እንዲህ ሲል መለሰ። ዓለም እንዲያውቅ የምፈልገው አገር ኢትዮጵያ ሁል ጊዜ በጽናት በነጻነትና በድል አድራጊነት የምትኖር መሆኗን ነው። በማግስቱ አንድ ታዋቂ የጣሊያን ጋዜጣ እንዲህ ሲል ጻፈ። ጣሊያን ሙሉ ሰራዊቷን ልካ ኢትዮጵያን ለመቆጣጠር ሞክራ ነበር። ኢትዮጵያ ግን አንድ በባዶ እግሩ የሮጠ አትሌት ልካ ሮምን ተቆጣጠረች። አበበ ወደ አዲስ አበባ ሲመለስ ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ የኮከብ ሜዳሊያና የሻምበልነት ማዕረግ ሸለሙት። ከ4 ዓመታት በኋላ በ1957 ዓ.ም በቶኪዮ ኦሎምፒክ ውድድሩ ከመካሄዱ ከ35 ቀናት በፊት የትርፍ አንጀት ቀዶ ጥገና ተደርጎለት የነበረ ቢሆንም በ2 ሰዓት ከ12 ደቂቃ ከ11 ሰከንድ አዲስ የዓለም ሪከርድ በማስመዝገብ ሁለተኛውን የወርቅ ሜዳሊያ አሸነፈ። በኦሎምፒክ ታሪክ ማራቶንን 2 ጊዜ በተከታታይ ያሸነፈ የመጀመሪያው ሰው ሆነ። ነገር ግን በ1961 ዓ.ም የሜክሲኮ ኦሎምፒክ ላይ በእግሩ ላይ በደረሰበት የስብራት ጉዳት ምክንያት በ17ኛው ኪሎ ሜትር ላይ ለመውጣት ተገደደ። መጋቢት 14 ቀን 1961 ዓ.ም ቮልክስዋገን መኪናውን እያሽከረከረ ከአዲስ አበባ ወደ ደብረ ብርሃን መስመር ሸኖ አካባቢ ሲጓዝ በነበረበት ወቅት በደረሰበት የመኪና አደጋ ምክንያት ከወገቡ በታች አካል ጉዳተኛ ሆነ። በእንግሊዝ ሀገር በሚገኝ ሆስፒታል ሕክምና ቢከታተልም መራመድ አልቻለም። በዚህ አስቸጋሪ ጊዜ ባለቤቱ ወይዘሮ የውብዳር ወልደ ጊዮርጊስ እና 4 ልጆቹ ተፈሪ፣ ጽጌ፣ የትናየትና ዳዊት ከጎኑ አልተለዩም ነበር። ይኸው የማይበገረው ጀግና በተሽከርካሪ ወንበር ላይ ሆኖ እንኳን በ1962 ዓ.ም በኖርዌይ በተካሄደው የአካል ጉዳተኞች የስፖርት ውድድር ላይ በቀስት ውድድርና የበረዶ ስፖርት የሆነው በዶግ ስሌድ ውድድር አሸናፊ ሆኗል። አበበ ቢቂላ ጥቅምት 15 ቀን 1966 ዓ.ም በ41 ዓመቱ በጭንቅላቱ ውስጥ በገጠመው የደም መፍሰስ ምክንያት ከዚህ ዓለም በሞት ተለየ። በንጉሠ ነገሥቱም ብሔራዊ የሐዘን ቀን ታወጀ። በርካታ ሕዝብ በተገኘበት በቅዱስ ዮሴፍ ቤተክርስቲያን በታላቅ ክብር ተሸኝቷል። አበበ ቢቂላ በሩጫው መስክ ብቻ ሳይሆን በግል ሕይወቱም የታገላቸው ፈተናዎች፣ ለባለቤቱና ለልጆቹ የነበረው ፍቅር እና በአካል ጉዳት ውስጥ ሆኖ እንኳን ያሳየው አይበገሬነት ትልቅ የህይወት ትምህርት ነው።
ትልቁ ድል የሚጀምረው ከአእምሯችንና ከልባችን ጽናት መሆኑን አስመስክሯል። ውድ የዓለም ታሪክ ማህደር ተከታታዮች ከ2 ዓመት ቆይታ በኋላ ወደ እናንተ የተመለስኩበት የመጀመሪያው ቪዲዮ ይህንን ይመስል ነበር። ይህንን ቪዲዮ ከወደዳችሁት አሁኑን ላይክ አድርጉ። ይህ ቪዲዮ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስ ቪዲዮዎችን በየሳምንቱ ማክሰኞና ሐሙስ ይዤላችሁ የምመለስ ይሆናል። በሳምንት 2 ጊዜ የምለቃቸው ቪዲዮዎች ወዲያውኑ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በሚቀጥለው ታሪክ እስከምንገናኝ ሰላም ሁኑ።